ከቤት በህገወጥ መንገድ የተያዘ ነው ብሎ ማስወጣት የሚቻለው ስንወስን ነው። በህገወጥ መንገድ የቀበሌ ቤትን የያዘ አላግባብ ነው የገባው አላግባብ ነው ወደሱ የተላለፈው የሚባል ካለ ስሩ፣ ትክክል ነው። ነገር ግን በራሳችሁ ወሰናችሁ ጨርሳችሁ ድሃ አታስወጡ። ይሄ መንግስት አንዱ ልዩ መለያውና ዲፓርቸሩ ለድሃ ያለው እይታ ነው፣ ለድሃ ያለው ውግንና ነው። ከመኮፈስ ወርዶ አመራሩ ዝቅ ብሎ ከጠቅላይ ሚኒስትሩ ጀምሮ የድሃን ቤት ጓዳ አይቶ እያጎረሰ ቤቱን እየሰራ የፈለገ የሚመጣ ትችት በዚህ በኩል እንደማናስተናግድ እርግጠኞች ሆነን አመራራችንም የዚሁ ምሳሌ እየሆነ ነው እስከታች ድረስ መውረድ ያለበት። እናንተ እንዴት ነው ህገወጥ የተባለው የሚለው ለዩና አቅርቡ። ይሄም የመመሪያችን የሰርኩላራችን አካል ነው የሚሆነው። ቤቶች ባለሀብቶችን ሞቢላይዝ የምናደርገው ለድሃ ነው፣ ለራሳችን ጉድለት አይደለም። የድሃን ቤት ለመስራት ነው፣ ድሃውን ለመጥቀም ነው፣ ህዝቡን ለመጥቀም ብቻ ነው። ከዛ ውጪ ሌብነት የጭቃ ቤትን እናፈርሳለን በሚል ሽፋን ውስጥ እንደዚህ አይነት ጥፋት ውስጥ መግባት ትክክል ስላልሆነ ቤቶች ደግሞ መረጃውን አጠናክራችሁ ስለማትይዙና ስለማትከታተሉ አቢዩዝ እየተደረገ እንደሆነ እንኳን ቶሎ አትደርሱበትም ማለት ነው፣ መዋቅራችሁም ስለሚተባበር። ስለዚህ ቤት እንገንባ በክረምት ስንል እነኚህ ሰፋፊ የቀበሌ ቤቶችን እንለያቸው። ሰፋፊ ግቢ የተያዘ እዛ ውስጥ ያለ ሰው እግረ መንገዱን ጥሩ ቤት ያገኛል። ልክ ቦሌ ጎላጎላ አካባቢ እንዳደረግነው ማለት ነው። አንድ ቤት ፈርሶ 70 ሰው ነው አይደል ቤት ያገኘው። በቃ በትልቅ ማሳያ እኮ ነው። ገብስ ተራ አዲስ ከተማ ስንት ቤት አፍርሰን ነው ያ ሁሉ ማህበረሰብ የገባው። መንደር አላፈረስንም እኮ ግን መንደር ነው የተፈጠረው። እንደዚህ ማሳያዎች አሉ። እዛ ውስጥ ያሉትም ሰዎች ቤኔፊት ያደርጋሉ። እዛችሁ ጠገንላቸው ብለን ሲሚንቶ ገረፍ አድርገን ቆርቆሮ እንትን ብለን ጎን ደግሞ ሌላ ወይ መሬቱን አካቱልኝ የሚል ሰው ይጠቀምበታል አጥሮ። ከዛ መሬት ደግሞ ይዞት ከቆየ 7 አመት ሆኖታል። እንዲህ አይነት ነገሮች አሉ። እንትን ገንብቶበታል። አሁን ህገወጥ ከምንለው ቀጥተነው ብናካትትለት ይሻላል። ይሄም የቀበሌ ቤቶች ላይ ጭምራል፣ መሬት ላይ ጭምራል ማለት ነውና ብዙ ትልልቅ ስራዎችን እየሰራን በእንደዚህ አይነት ጉለቶች ስራችን ማነስ የለበትም ብቻ ሳይሆን ሀብት ይባክንብናል። በዚህ አይነት ጥፋት ደግሞ ሳያው ስንገናኝ ምህረት የለንም ማለት ነው።